ቫይረስ አይደለም እኮ ጎመን ነው፣ ችግር ጎመን ነው። ሀዊ እኮ ታመመ ምናምን ስሉት እኮ አትጠቀም። አይታችኋል ጋይስ፣ ኢትዮጵያነት ዋቺ ናት። ስለአመመኝ እኮ ነው በፊት እመጣለሁ ስላት ቶሎ ነይ ትለኛለች። ስለአመመኝ ነው። ኧረ አይደለም እናቴ፣ ምን ያምሻል? እኔማ እናቴ ዛሬ ባሌ ቤት ነው ያለው። ለዛ ነው እናቴ ከቤት ሲሄድ ትመጫለች። በቀደም ዕለት ጋይስ በድንገት ደወልኩትና ስልኬ ወረውሬ ሰበርኩት። ጌታ ድምጽ ራሱ የሀዊን ባል ማየት አልፈለግም። ሲጀምር ስጭኝ ብሎ ራሱ አልሰጥም። የሀዊ ባል ሲያየው ያንቀጠቅጠኛል። እኔ አልወድም። ባህሬና የእሱ ባህር አንድ አይደለም። የሀዊ ባል እንትን አለው ምንድን ነው እሱ አይነ ጥላ አለው። የራሴ ነው የሀዊ ባል እንደዚህ ሲታይ ይችላል። አታይም ጋይስ፣ ምንም እንዳትጠረጥር። የሀዊን ባል አገኛለሁ ብለሽ ትዕግስት እንዳትጻፊ። አያስጠጋም ሰውየው፣ የሆነ ነገር አለ። እኔ ከዱባይ ወንዶች ሁሉ ውስጥ ሁሉም እኔ ከአይኔ ውስጥ አትወጣም። የዱባይ ወንዶች እንደዚህ ብዬ ካየሁት በቃ እኔ እኮ አላምርም፣ ግን የሆነ እንትን አለኝ ምስበው ነገር አለ። አይኔ እንደዚህ ሲያደርገው ሁሉም ወንዶች ይፈልገኛል። ከዛ ግን የሀዊ እንደዛ መስሎኝ እንደዚህ ስለው እንዲህ አለ። ወልድ ብዬ አይኔ ወደታች። የሀዊ አያዝም አባሩ የሀዊ ወይ ነይ ተናድሎ አለች። ድንገት ስትደውልለት እንዲህ ነው የምለው። ኧረ ያስፈራራል። በስመ አብ ወልድ መንፈስ ቅዱስ አለ። ዱባይ ውስጥ አልተፈጠረም ይሄ። አንቺ ከየት ነው ያገኛሽው? በቀልድ ሳይሆን በእውነት የብር እኮ ነው። ከዛ አየሁ ይላል። ታራ ነው። እንዴት ነሽ? ደህና ነሽ? በቃ ማንንም አልቀመሰም መሰለኝ እሱ። አንቺ ብቻ እኔም ብቻ ነው የቀመሰው። እኔም እሱን ብቻ ነው የቀመስኩት። እናቴ ቀላል ቀምሰውና ቆይ ትገለግለዋለሽ። የለም ሲቀምስ አይደል እንዴ? አንድ ቀን እንዲህ ብዬ ነው ተክስት እንጻፍለት። እኔም ቢጠበስም አይሸተኝም፣ እሱም አይሸተው። የዱባይ ወንድ ደግሞ እስኪ ትንሽ እንደዚህ እንደሞቅ እንዳታረጊ በእናትሽ። ሁሉም ተቀምሷል። የዱባይ ወንድ አልተቀመሰማ። የኔ ለዚህ እኮ ነው የኔ ልዩ ነው የምለው። ምልክት አለው እንዴ አንቺ? አዎ። ምንድን ነው ያደረግሽው? ምልክቱ ምን ልታረጊበት ነው? በባልሽ? አዎ ጌታ እምነት። አቢ ቡና አፍላ እስኪ እመጣለሁ ዛሬ። ምን ይዤ ልምጣ? ምንም አንፈልግም፣ ግን ብቻ የምትመጪ ከሆነ እንዲያፈላ አደርጋለሁ። የምሬ ነው። አመመኝ እኮ ጌታ ልቡ። ጋይስ መድኃኒቴን ይዤ ወደ ሀዊ ቤት እጎዛለሁ። ነው እዛ ግዙልኝ መድኃኒቴን ይዤ ሀዊ ጋር ሂጅ እጨዋለሁ እዛ ቆሜ። እሺ መግባት የሚፈልግ ካለ 2 ቁጥር ይጻፍ። እሺ ለቲጂ ፍቅሩን መግለጽ የሚፈልግ ሰው ካለ ወንድ ሴቶች እንደው እንዳመጡብኝ ብያለሁ። የሴቶች ማአት ጀማል ሴት አትወደኝም። እኔ አይኔን ይወዱኛል። አዲሱ ፍታላ ኡፈጋ ልቡ ስርትና ኢብስ ጋጃለከ ኦንራ ከውስጥ አውራኝ በልብክ የኔ አባት መግባት የምትፈልጉ ማለት ነው። እኔ አልቀመስኩ እንኳን ቀምሻለሁ በለው። ካልቀመስከኝ እኔ አስቀምሰዋለሁ። ዳንኤልም ዳቦ ውስጥ እኮ ከዱባይ ወደ ኢትዮጵያ ሲመጣ እኮ የዱባይ ወንድ ሲሆን እኔ ዳቦ ውስጥ እኮ ቅመም ጨመረልኝ። መድኃኒዓለም ጭምር አርግቶልኝ ማር ጨመረልኝ። እግዚአብሔር ይመስገን። ምን ባሁኑ እንደሚቆም ሰው አይገባኝም። ቶሎ ቲጂ ላይ ያለቀስኩ ነው። ቲጂ ፔሬድሽ ነው የቀረው። ይመጣል ጠብቂው። ወይ ቲጂ አዲስ 2 ወር ሆነዋል ቀርተዋል። ቤኪ ደግሞ መጥተዋል። ኡፍ እኔ ምስኪን ኑ ቤት አዲስ ጨረሳችሁ ጅንጀናችሁን? ወደ ስራ ልገባ ነው። ይሄ በቃ ተጀናጀኑና ጨርሱ። ቀርተዋል እያል አንተ ቀርተዋል ስለወርደ ወረደ ይሁን ቃል ሲባሉ አይወዱም። ቤኪን አስገቢ እስቲ አንዴ እንጫወት። ስሚ ከዛም ማለት ነው ቀረ ሲባሉ ይላሉ። ሲወለድ ልጁ ደግሞ የኔ ነው ብሎ ይጣላሉ። እርዴታ አለዋ
ቤኪ ገልጭ ቤኪ የት ነው ያለው? አስገቢ እስኪ ቤኪ ኮገልሜ ወይስ ጋፈና? አይ በሱ ደግሞ ልትወርድበት ነው። አይ ላ አልነካው ይሰድበኛል። ከዚህ ጋር ከወጣ ደግሞ ይሰድበኛል። ወንድሜ ወየ ልቡ አከም ፈሬስ ኛተት ልቡ ኛተ ተበላክ አይደለ ወይ አልተበላክም? ልቡ አዊ እንዴት ነው? ደህና ነህ ቤኪዬ? ይላል አለልሽ። ደህና ነሽ? አለ ወንድም አለም ተናፍቃችኋል እኮ በጣም ጠፋክ እኮ አንተ ራስህ። እኛም ተናፍቀናል። ከተያዝክ ቀን ጀምራ ስልክ እንኳን ተዘጋብን። ምን ነው ተያዘ? ከያ ቀን ጀምሮ ቆይ እስኪ ልቡ ላወራ ትንሽ ቤክዬ አውዬ ወዬ እኮ ቤክዬ ልቡ ወዬ አይ ቅልጥ እንዳታድርጊ እንዴ! ምን ነው ቤክዬ ልቡ ለወንድሜም መግለጽ የለብኝም እንዴ? እንዴ ወንድሜ እኮ ነው። ምንድነው? ኧረ ቦዲጋርድሽ እኮ ነው። አንቺ አትረሳሽ እንዴ? ታዲያ ምንድነው ቤክዬ ብርቅዬ ምን ነው ህይወትሽ የምትሄጂው? በሱ እኮ ነው ህይወትሽ የሄደ ያለው እንዴ? ባልሽና አንቺ እየተጠበቀ አይደለም? ደረቱ ሴት ማለት ነው ስታወራ ቅልጥፍ ማለት አለበት። ምንድነው ይሄ? ምን ወደደ ያልወደደ ቅልጥፍ ብለሽ አውሪ። ቤክ ወዬ ቤክ ኦኮ ልቡ ከኝ መንግስቴ ፍቅር ወዬ እኮ ዱባይ ውስጥ እኮ ደረቱን ነፍቶ ሲሄድ ማንም ከመንገድ ላይ ኔክ ካምፓኒ ነው የሚሉት። አይ ፈጣሪ ቤትዬ ላኪልኝ እንደው። አይ ቤትዬ፣ አይ ቤቲ ነይ ጉድሽን ስሚ። ቤቲ ከመጣች ታዲያ ምን ነው አታወራ ተባለ እንደ ቤኪ እንደ እኮ ነው ጉድ የምታፈላው። ችግር የለውም አውሪ። ቤቲ ያራዳ ልጅ ነች። ቤቲ ምን ነው ከትዕግስት ጋር አታወራ፣ ከሴት ጋር አታወራ። ሲጀመር ቤኪ አይሰማም እንደዚህ አይነት። ቤቲ እንዳታረገው ስለው ያረጋል። አረገው ስትለሞ አረገ። የቤቲን ባህሪ ነው የሚያውቀው። ቀድሚያ ታውቃለህ አይደለ እንዴ ቤኪ? አዊ የሆነ የዋትስአፕ ስልክ የትኛው ነው? የማን የሆነ ኦርደር ሰው ፈልጎ ነበረ። የኔ ዋትስአፕ ነው። የአንቺ የዋትስአፕ ስልክ ፕሮፋይል ያጠገብ ቤኪ አራክስ ቢት በላ ደንግዛ እስቲ ቤኪ ታው ቤኪ ታው ላይ ይገዛል። ታው ቤኪ ታው ላይ ይገዛል እኮ ለሚስት ብቻ አይደለም፣ ፍቅረኛ ብቻ አይደለም። ቤኪ ታው ልደታ የለኔ ማከብረው ቤኪ ታው ጠልቦ ሽፎን ግዛል እንዴ! አንቺ እኮ ሽፎን ልገዛ ነው ለኔ አይገዛም እንዴ? ይቱ አይደለም እንዴ? ነኝ አሁን ክስ ልፈጥር ነው ቤኪ ላይ ግራለሉ ገዛልሽ። እኛ ህይወት እስካለ ወደ ምጣድ ግባ ታላቁ በሽፎኑ እንኳን አትገመችም አንቺ ያልቡ በሌላ በሽፎን አትገመችም፣ በትልቁ ነው እንጂ። ታንክ ዩ የኔ ቦስ እኮ ነው ቢግ ቦስ። ታንክ ዩ ቤኪዬ ስሉ የዱባይ ሴቱ ቤኪዬ ስባልዬ ማራት ሴቱ እንቅላት ውስጥ ያረጋሉ ሴፉ ቤኪ ይላሉ ሁሉም በየተራ ቤኪ ይላሉ ሁሉም በየተራ ማን ይቀራል እስኮይ ቤኪዬን ጠራ። አንቺ ምን ነው አለሽ አይደል እንደ አንቺ? እኔ እኮ ለቤኪዬ እያልኩ ነው ላንቺ አይደለም። እኔ ምን አልኩ? ቤኪዬ የሀዲያ ልጁ ቤኪዬ የሀዲያ ልጁ እሱን ያፈቀረ የለም ንቅንቁ። አቤት ሴቶቹ ለቀሱ ሁሉም በየተራ በልልኝ ያለባት አፈቅራት ባባባሉ እንጂ በትግዜ እንደ ቤኪን የያዘ በቲክቶክ ሳይሆን በከባሩ እንጂ እንደ
በወንድሜ እንዳመጡብኝ አትመጡ። ቤኪዬ አማርኛው ያልገባኝ እኔም ብቻ ነው። ይገባሃል። ለአንቺ እኮ አይገባም፣ ግን ለኢብዜ ይገባል። ኢብዜ ሰማችሁ? ኢብዜ ምን እንዳልኩት? አዎ ሰምተናል። የስ ያውቃል እኮ የቲጂን አማርኛ የማያውቀው ሰው ራሱ አልተማረም። አማራ አይደለም እርሱ ራሱ። አዎ አንቺ እንትን ነሽ፣ አንቺ አረብ ነሽ፣ ኢትዮጵያ አይደለሽም። የኔ ቋንቋ ካልገባሽ ኢትዮጵያ አይደለሽም አንቺ። አዎ ቤኪዬ የዱባይ ጀግና በላው ተቀበል። እሞታለን ያሉ ዮም ቤኪዬ ዳምና እንደጀመርሽው ጨርሽ። ቤኪዬ የፍቅር አንበሳ፣ ቤኪዬ የፍቅር አንበሳ፣ ሁሉም ይናፍቃል አንገቱ ላይ መተኛት፣ እዚህ ላይ ደረቱ ላይ አንድ ብቻ ነው። የለም ሄይ አንድ ሰው ለአንድ ሰው ነው። ቤትዬ እንኳን አገኘሽው፣ ቤትዬ እንኳን አገኘሽው፣ ፍራሽ አያስፈልግም አንገቱ ላይ ተኘሽው፣ አልጋ አያስፈልግም ደረቱ ላይ ተኘሽው፣ ምንም አያስፈልግሽም ሳትጠጪ ምን ነው አንቺ ምላሴ አንተ ቤቲ ላይ ነው ማለት እንደዚህ የበዛው ሳቄን መቆጣጠር አልቻልኩም። በዩ ድገሚው። ቤትዬ እንኳን ቀናሽው፣ አልጋ ምን አረገ? አልጋ ምን ይጠቅማል? ቤኪን ያገኘሽው እንዴ? አልጋ ምን ፋይዳ አለው? እሱን ያገኘሽው ይበቃሻል እህቴ። የራሱ ደረቱ አያስፈልግም ትራስ፣ እጁ ነው ትራሱ። እኔ አባት እንኳን ደስ አለሽ የኔ እህት። አጠፋው የኔ አባት ደስ ብሎሃል? ሂጂበት። ቅድም ያመኝ ነበር አይደለም እንደ ጋይስ ኤሉ ጉድረት ነሪ በባቲ አንዳነ የለም። በይ ቀጥይበት እናቴ። አብረን ነው የጨለልነው። በይ ቀጥይ። ቤኪዬ የፍቅር ዱባዩ እኔ ያሳስ ቤትዬ ቤኪን ያዘሽው እንግዲህ ምን ላድርገው? ቻይ ሴቶቹ የሱን ዋትስአፕ እና ደግሞ የሱን ስልክ ፕሮፋይሉን ያዚ አርጊ። አንቺ ኪሱ እንዳትጠርጥሪ እሺ አይልም ቤኪ። አንድ ሰው ጠይቆ ነበራ አይሆንም ከቤቲ ብሎ የመለሰው ይሄ ነው ጀግናው፣ ይሄ ነው ቤኪ። ወልሞት ተቀቀበ ተንጨፈለቃ ኢንሻአላህ ኬር ማርታ ምን ሸነክ ያ ምን ሸነክ እንደዚህ የሚቃጠሉት አይዟችሁ ይደርሷችኋል። አይዟችሁ ኪዩ አይዟችሁ። አንድ ቀሊ ማርታ አይዟችሁ ቤኪዬ ትልቁ ነው። ሌሎቹ ይመጣል። ተራ ነው ጋይስ፣ ተራ ነው። ቤቲ ሄደች ደግሞ እናንተም ተራ አለ። አባ አይዟችሁ ይመጣል አላለችም የኔ ጌታ። ተራ ነው። ሁሉም ነገር በተራ ነው እኮ እንዲህ አይቀርም። ይመጣል አንድ ቀን። ለእናንተ ማን ቀን አለ የኔ ፍቅሮች። እንዴ ቤኪ እኮ ማታ ሴቶቹ በር ያንኳኩበት ነው እንደዚህ ያሉ። እውነት እኮ ነው። አንቺ አብዲ ሃይ ብሎኝ በውስጥ ማስመር ጌታ ነው። ፎቶ አንስቼ ልልክልሽ ነበረ። ቆይ ልክልሻለሁ። ሃዊ እኔ እኮ አለ ምክንያት እኮ ነው ወንዶች ይወደኛሉ የሚለው። ሃዊ ማታ ቤኪ ማታ መጥቶ ሴቶቹ በሩን ያንኳካ ነው የሚያድሩ አሉ። ጎረቤቱ ሲደውሉልኝ ምን ነው አሉ። ፍቅር መገለጫ። ከዛ አሁን ትንሽ ቤትዬ ከወሰደች ትንሽ ተረጋግቷል በጣም። ቤቲ ኩይት ከወሰደች ተመስገን ብላለች ጎረቤቱ። በፊት በቃ ጭንቅ ፍርድ በቃ ሲበላ ቤኪ ያለ እንደ ቤኪ ያለ። የዱባይ ሴቶች እኮ ኃይለኛ ነው ስልል እኮ በምክንያት ነው። ቤቲ እኮ ቆንጆ ናት። ቤኪስ ወንድሜስ
እሱስ በአካል አገኘሽ እንዴ? ቤቲን አግኝተሻል በአካል? እንደዚሁ ራሱ አይቻት ነው የገመትኩት። ቤኪዬስ እስከ ቤኪ አይቻለሁ። ቤኪም ደስ ይላል ጸባዩ፣ ኤቭሪቲንግ እርጋታው ደስ ይላል። ሰው ግን ተገናኝቷሉ ሁለቱም። ያው ባልና ሚስት ከአንድ ወንዝ ነው የሚቀደው አሉ አይደል? ተቀጠሉ ነው እስከ መጨረሻ እስከ ቀብሩ። አንድ ልጅ ሁለቱ ልጅ ከወለደ ነው የሚባለው። አሁን እንዳትዪ ግጠሚለት አውዬ። የባል ዱባይ አይጠራጠርም፣ የዱባይ ወንድ አይተማመንም። ወንዝና ውሃ ነው የሚባለው ወንድ የኢትዮጵያ እንጂ የዱባይ ወንዶች ይላል እንጂ እንዳታምን። የዱባይ ወንዶች እኔ ነኝ ያልኩሽ። አትበይ አትበይ። ቤኪ የለም ወጥቷል። በቃ ዱባይ ስም ከነኩ ባልሽ ነው ስሙ ዱባይ ነው። እንደ የባልሽ ስም የዱባይ ወንዶች ምናምን ካል ባሌ መነካቱ ወንድ ስለሆነ መነካቱ የባልሽ እኔ ባል ውጪ ነው። እሺ ቀጥይ፣ ችግር የለም። ከባሌዎች ሴቶች አቤት ቅንቅናሞች፣ አይዟችሁ የእናንተ ባልንም ሁላችም ነው ባሊ። ጠጋ ጠጋ በሉ እንቀማመጥ። መቼም ልብ ውስጥ ያለን ሁላችም የዱባይ ሴቶች እውነት ያስወራሽ። እሰይ የኔ እናት። የዱባይ ወንዶች ጠጋ ጠጋ በሉ፣ የዱባይ ሴቶች መቼም ለሁላችም ነው የአንድ ወንዶች። ጠጋ ጠጋ በሉ እንቀማመጥ፣ ተገፋፍተን ቢሆን እንጠቀመጥ። የዱባይ ወንዶች የአንድ ነው። አስተካኪ የማህበራኛ መሰለሽ እንዴ? ቤኪ ልቡ የዱባይ ወንድ ልቡ ነገፈዱ ጋ ልቡ ቆይ ቤኪ ስተሪማ ልቡ ቤኪ ልቡ መጀመሪያ ማለት ነው። መጀመሪያ ተብተብተብተብተብተብ ብዬ አውርቼ ሁለተኛ ላይ ያስተካክላሉ። ታውቃኛለህ አይደል? እንደ ባህሬን አማርኛዬን ኦኬ። ልጅበት ችግር የለም። አይ አም ራይት ብራዘር። የዱባይ ወንዶች እንደ ሰላም ናችሁ? መቼም ሲሆን እናንተ የሁላችሁም ጠጋ ጠጋ በሉ እንቀማመጥ፣ ጠጋ ጠጋ በሉ እንጠቀመጥ። የዱባይ ወንዶች ሁሉም ለሁላችም አንድ ያገባን ሁሉም ለሁላችም ጠጋ ጠጋ በሉ ቦታ እንዳያልቅ። የሀውዬም ቢሆን የሁሉም ሀገር ነው። የቤኪ ሚስትሞ ሀዊ እኮ አንቺ አይደለሽም ልቡ ሀዊ አንቺ አይደለችም። ሀዊ አንቺ ስም ብቻ ነው። ሀዊ አንቺ ስም ብቻ ነው። አንቺ እኮ ሀዊ ዲዛይን ነው። ሀዊ ዲዛይን ልቡ ሀዊ ዲዛይን ናት። እሷ ሀዊ ናት ስሟ። ሀዊ ዲዛይን አይደለችም። ያው ነው ዲዛይን የማዕረግ ስሜ ነው። ሀዊ ነው አይደለችም እኮ ቤኪ ያውቃል። አንድ ሀዊ ነበረች። እኔና ቤኪ ነው የምናውቀው። አንቺ አታውቂም አይደለም ልቡ? እናውቃለን። እሷ ዱባይ ነው የምትኖረው። ዱባይ ሻርጃ ናት አይደለ? የኛዋ ሻርጃ ነች። እቺ የኛዋ ሻርጃ ነች። ያችኛው ደግሞ ዱባይ ነች። አይ ላቭ ዩ ቤኪ እኮ ወንድሜ፣ የኔ ልብ፣ የኔ ፍቅር። ለዚህ እኮ ነው እኔ ወንድሜ ቤኪ ነው እና ባለትዳር ነው። አይዞሽ ሀዊዬ የዱባዩ ልጅ ባልማን ብቻ ነገ የሁላችን ነው እንጂ ይሄው ልጅ እንደው